ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላምና ጸጋ ያላችሁበት ይብዛ። አገልጋይ ነቢይ ይስሐቅ ይባላለሁ። ዛሬ በዚህ ማለዳ አንድ የሚያስደንቅ መልእክት ልጄን የመጣሁት እሱም የሚገርመው ወፍ በሚትቀመጠው በቅርንጫፉ አይደለም የምትታመነው። ወፍ የምትታመነው በራሷ ላይ ባለው ክንፍ ትታመናለች። ምክንያቱም ቅርንጫፉ ይሰበራል ይወርቃለሁ ብላ አትሰጋም። ምክንያቱም ቅርንጫፉ ቢሰበር በራሷ ክንፍ ስለምትተማመን ሁል ጊዜ የምትታመነው በክንፏ ነው። እኛ በዚህ ምድር ላይ የሰው ልጆች፣ አገልጋዮች፣ ነቢያቶች ሁሉ የምንታመነው በራሳችን አይደለም፣ በገንዘባችን አይደለም፣ በእውቀታችን አይደለም። እኛ የምንታመነው አንዱ በእግዚአብሔር እንታመናለን። የሚገርመው መጽሐፍ ቅዱስ መዝሙረኛው ዳዊት ምዕራፍ 91 ዳዊት እግዚአብሔርን መታመኛ ያደረገበት ክፍል እንዲህ ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይልና እግዚአብሔርን አንተ መታመኛዬ ነህ ይለዋል። ስለዚህ መታመኛችን እግዚአብሔር ነው። በምንኖርበት ዕድሜ በምንገባበት ቦታ ሁሉም በመንገዶቻችን ሁሉ የምንታመንበት እግዚአብሔር አምላካችን ነው። ደስ ይበላችሁ። በእግዚአብሔር የምትታመኑ ሰዎች የመሻገሪያ ድልድይ ከፊታችሁ አለ። እግዚአብሔር ያሻግራቸዋል፣ እግዚአብሔር ያወጣቸዋል። ይሄ ቃል ለብዙዎች እንዲደርስ ሼር፣ ሪፖስት፣ ኮፒሊንግ በማድረግ እንድትተባበሩ እንደ እግዚአብሔር ሰው በፍቅር እለምናችኋለሁ። ወዳችኋለሁ። ጌታ ዘመናችሁን ይባርክ። ሻሎም